ክርስቲያኖ ሮናልዶ የውድድር ዘመን በእግር ኳስ የመጨረሻው ሊሆን እንደሚችል አስታወቀም። ዓለም አሁን ላይ እግር ኳስ በማን ትታወሳለች የሚል ጥያቄ ቢሰነዝር በቀዳሚነት ስማቸው ከሚጠቀሰው ኮከቦች መካከል አንዱና ከቀዳሚዎች ተርታ ስሙ ይነሳል። ይህ ኮከብ እንዲህ በቀላሉ መንገዶች ሁሉ አልጋ ባልጋ አልነበሩም። እዚህ የእግር ኳስ ስኬት ላይ ለመድረስ የመጣበት መንገድ ከጎዳና ላይ የጨዋታ ጊዜ ከምግብ ቤት ትርፍራፊ ምግቦችን ከመመገብ አንስቶ በድህነትና እናቱ እሱን ለማሳደግ የከፈሉት ከባድ ጊዜዎች አሁን ላይ የብርታቱ አንድ ማሳያዎቹ ያልበገሬነቱ ቆራጥነት እንዲላበስ ካስቻሉት መካከል ጥቂቶቹ ናቸው። አባቱ በከፍተኛ የአልኮል ሱስና የሲጋራ ድርብ ጥማተኝነት የተነሳ ቤተሰባቸውን በአግባቡ ማስተዳደር ባለመቻላቸው የተነሳ ለከፋ የችግር አረንቋ በታዳጊነቱ ለማሳለፍ ተገዶ ነበረ። ይህ ድንቅ የእግር ኳስ ኮከብ አሁን እነዚህን ሁሉ ፈተናዎች አልፎ ገንዘብን ከመሰብሰብ አልፎ ቢሊየነር የእግር ኳስ ኮከብ በመሆን በታሪክ ቀዳሚ መሆን የቻለ ነው። አሁን ካሻው ውድ የሆነ የምድር ላይ መኪና፣ ካሻው ቅንጦት በተሞላው የውሃ ላይ ጀልባ፣ ካሻው በግሉ ውድና ቅንጡ በሆነው ጄቱ በሰማይ ላይ መብረር የቻለ የጽናት የታጋይነት ችግሮችን በታታሪነትና ቆራጥ በሆነ የሜዳ ላይ ሥራ ለቤተሰብ የሚቻለውን ሁሉ በመስጠት በዲሲፕሊን የታነጸ ተፈጥሮን በተለያየ የሥራ ብቃት ማሸነፍ የቻለ ለበርካታ የእግር ኳስ ኮከቦችና ታዳጊዎች ከምሳሌነት ያለፈ በሜዳ ላይም ይሁን ከሜዳ ውጪ ሕይወቱ በስኬት የተንደላቀቀ አትችልም፣ አንተ ምርጡ አይደለህም ላሉት አንገቱን ደፍቶ በመትጋት የዓለም ምርጡ ተጫዋች መሆኑን ባላንዶርን 7 ጊዜ በማሸነፍ አፋቸውን ያዘጋም። ስሙን በእግር ኳሱ በከፍታ ከመስቀል ባለፈ CR7 የሚል ሌላ ብራንድ መገንባት የቻለ እጅ ለመስጠት አንዳች ያልተሸነፈ እናቴ በችግሬ ሰዓት ሁሉን ነገር ሆና አብራኝ የተቸገረች ባለውለታዬ በመሆኗ በዕድሜ ልክ ሁሉ አብራኝ የምትኖር በመሆኗ የምታገባይ ሚስቴ ይህን አምና መኖር የግዷ መሆኗን አምና የምትኖር ካልሆነ ምርጫዬ አትሆንም ሲል ለወላጅ እናቱ በማናቸውም ነገሮች ቅድሚያ የሚሰጥ እናቱን ያልዘነጋ ድህነትን አምርሮ የተዋጋ ቢሊየነር በመኪና ገራጁ ያሉትን ቅንጡ መኪኖችን በቅጡ ከማወቅ ባለፈ በቁጥር በውል እንኳን ለይቶ የማወቅ ከቪላ እስከ ደሴት ከቅንጡ አፓርትመንቶች እስከ ዘመናዊ መኖሪያ ቤቶች የተሽቆጠቆጠ አልኮል፣ ጭፈራ ቤት፣ ዳንስና ሴት ዝናውን ተጠቅሞ ያላንገዳገዱት አብረውት ለሚተጉ ውለታቸውን የማይዘነጋ ድንቅ የእግር ኳስ ሰው የሆነው CR7 ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ከፖርቹጋል ፋንቻ ማዴራ ተወልዶ እስካሁን ድረስ በ41 ዓመቱ የዓለምን እግር ኳስ የተቆጣጠረ ከስፖርቲንግ የጀመረው የእግር ኳስ ሕይወቱ 6 ክለቦችን አካሎ በፖርቹጋል ብሔራዊ ቡድን ደምቆ ዓለምን ጉድ ያሰኘው ኮከብ የመጨረሻው የጨዋታ ማብቂያው ዕድሜ ላይ የደረሰ ይመስላል። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ይህ የውድድር ዘመን በእግር ኳስ ሕይወቱ የመጨረሻው ሊሆን እንደሚችል አስታውቋል። ሮናልዶ በዚህ ጉዳይ ላይ በሰጠው አስተያየት ይህ በእግር ኳስ የመጨረሻ ዓመቴ የመሆን ዕድሉ ሰፊ ነው። አስደናቂ ታሪክ ትቼ ማለፍ እፈልጋለሁ። የወደፊት ጉዞዬን ከወዲሁ አቅጃለሁ ብሏል። ክርስቲያኖ ሮናልዶ በቅርቡ ከእግር ኳስ ዓለም እንደሚሰናበት ማረጋገጡን ለቮግ መጽሔት መናገሩን የዘገበው ፋብሪዚዮ ሮማኖ ነው። ክርስቲያኖ ሮናልዶ በስፖርቲንግ የፕሮፌሽናል የእግር ኳስ ሕይወቱን አንድ ብሎ ሲጀምር 25 ጨዋታዎች ላይ ገና በብላቴና የዕድሜ ክልሉ ላይ ሳለ ሲጫወት 3 ግቦችን ሲያስቆጥር አንድ የወዳጅነት ጨዋታ ላይ ስፖርቲንግ ሲጫወት የተመለከቱት የቀድሞው የአርሰናል ስመጥር አሰልጣኝ የሆኑት አርሰን ቪንገር ናቸው። በጨዋታው ተማርከው ለማስፈረም እንቅስቃሴ ቢጀምሩም የሰውየውን አካሄድ እያነፈነፉ የሚከታተሉት
የቀያይ ሰይጣኖቹ አሰልጣኝ ሰር አሌክስ ፈርጉሰን ከእጃቸው ላይ ነጥቀው የግላቸው አደረጉት። ያላቸውንም ልምድና ችሎታ ተጠቅመው ክርስቲያኖ ሮናልዶ በሜዳ ላይ እንዲያብብ የበኩላቸውን አስተዋጽኦ ያደረጉና በሱ የእግር ኳስ ሕይወት ታላቅ ቦታን መፍጠር ሲችሉ በወቅቱ ከ2003 እስከ 2009 በቆየበት የማንቸስተር ዩናይትድ ቆይታው በ7 ቁጥር ማሊያው 196 ጨዋታዎች ላይ መጫወት ሲችል 84 ኳሶችን ከመረብ በማገናኘት የራሱን ስምና የማንቸስተር ዩናይትድን ስም ሰማይ እንዲደርስ ማስቻል ሲያስችል በ2009 መጨረሻ ወደ ስፔኑ ሪያል ማድሪድ በማምራት 292 ጨዋታዎችን በማድረግ የራሱን ለክለቦች የተጫወተባቸውን ቁጥሮች ሪከርድ የያዘን ጨዋታ ለሎስ ብላንካዎቹ ሲያደርግ 331 ግቦችን በማስቆጠር ብዙ ግብ ያስቆጠረለት ክለብ ሪከርድንም ሲይዝ 98 ጨዋታዎችን ማድረግ ሲችል ከ2018 እስከ 2021 ደግሞ ወደ ጁቬንቱስ ጣሊያን በመምጣት 98 ጨዋታዎችን ማድረግ ሲችል 81 ግቦችን በማስቆጠር ወደ ባለውለታው ክለብ ማንቸስተር ዩናይትድ በመመለስ ያልተሳካ ጊዜንና ምቾት የሌለውን ቆይታ በማድረግ 40 የሚደርሱ ጨዋታዎች ላይ በመሳተፍ 19 የሚደርሱ ኳሶችን ከመረብ በማገናኘት ጉድ ባስባለ የዝውውር ዋጋ ወደ አረብ ሊጉ አልናስር በመሄድ በአልናስር በቆየበት 1 ዓመት 107 ጨዋታዎችን በማድረግ 102 ግቦችን በማስቆጠር በሄደበት ሊግ ሁሉ የሚያብብ መሆኑን አስመስክሯል። ለሀገሩ ፖርቱጋል ደግሞ 233 ጨዋታዎችን ማድረግ ሲችል 146 ግቦችን ለሀገሩ በማስቆጠር አስደናቂ የፕላኔታችን የእግር ኳስ ኮከብ ለመሆን በቅቷል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ አሁን ሁሉን ነገር ካሳካበት የሕይወቱ ቀና መንገድን ካገኘበት የምቾት የእግር ኳስ ሕይወት የማብቂያው ጫፍ ላይ ቢደርስም 1000ኛ ግብን በእግር ኳስ ዘመኑ በማስቆጠር የማቆም ዕቅዱን ጭምር ሊሰርዝ እንደሚችል የጠቆመ ንግግርን አድርጓል። ታዲያ የተወደዳችሁ የእግር ኳስ ቤተሰቦች ስለ ክርስቲያኖ ሮናልዶ የእግር ኳስ ከፍታ ምን ትዝታላችሁ? ኳስ ቢያቆምስ አንዳች በእግር ኳሱ የሚያጎድል ይመስሎታል? ሐሳቦን በኮሜንት ያጋሩን። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ እንዲህ ያሉ አስደናቂና አስገራሚ ዝግጅቶችን ወደ እናንተ ስለምናደርስ የደወል ምልክቷን እየነካችሁ ሁሌም የምንለቃቸው እንዲደርሷችሁ ስለሚያስችላችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ ቋጫለሁ። በሌላ ዝግጅት እስክንገናኝ ቸር ይግጠመን።